የሆነች በጣም የምወዳት ጓደኛ አለችኝ። ሁለታችንም ትዳር የለንም። በዲኑም በጸባዩም የምፈልገው ልጅ ነበረ። ጓደኛዬ በመልክ ትበልጠኛለች። ልጁ ለሁለታችንም አስተማሪ ኡስታዛችን ነው። ጓደኛዬን ፈለጋት። ወሬ ጀመሩ። በጣም ተበሳጨው። ቢሆንም አገባት። ትዳር ስትይዝ እኔ ውስጤ አልቻለም። የሆነ ሴራ አሰብ። ስለማትጠራጠረኝ ሳትቆጥብ ስለምታወራኝ በቴሌግራም እያጣጣልኩ አያምርም እኮ ባለቤትሽ እኮ አያምርም እያልኩ በቀልድ አስመስዬ ሳዋራት እሷም መግደርደር በሚመስል መልኩ አይ ብዙም አያምርም ከመጣ ብዬ እንጂ ብላ ድምፅ ላከችልኝ። ያንን ያስኩና እንዳታወራት ደብቅልኝ ብዬ ለባለቤቷ ድምጿን ሰጠሁት። በዚህ የተነሳ እሷን ተዋት፣ ተፋቱ። ሌላ አገባ፣ ወለደ። አሁን ላይ ተረበሽኩ። ብናገር ከባድ ነገር ይፈጠራል። ምን ይሻለኛል? ላኢላሃ ኢላላህ። ሰይጣን የማያስበውን የሚያስብ ሰው አለ። فهذه ይሄ አይነት ተግባር ከባድ ነው። እኔ ምን እላለሁ? اتقوا الظلم فإن الظلم ظلمات يوم القيامة اتق الله አላህ ያየሻቸው። እኔ አሁን ምን እላለሁ? በቃ اتقوا الظلم እንደተቀሉ ማለት ነው። ظلምን እንፍራ። فإن الظلم ظلمات يوم القيامة በሰዎች መካከል እንደዚህ መግባት በጣም ከባድ ነው። በጣም ከባድ ነው። يقول جل وعلا في الحديث القدسي يا عبادي إني حرمت الظلم على نفسي وجعلت بينكم محرما فلا تظالموا الله سبحانه وتعالى أني براسي لا بديلا إرماد الجيالو أتبدادر وجعلته بينكم محرما فلا تظالموا بمكاكلاتكم إرماد الجيالو أتبدادر والا لا هيالو جيتا الله سبحانه وتعالى يا الله ومن يظلم منكم نذيقه عذابا كبيرا لا هيالو جيتا الله سبحانه وتعالى زيتوال يوم القيامة ديها مالت من جنو بلو طيقوا نبي عليه الصلاة والسلام من يوسط ديها مالت كنزب يللون اقعى يللون من يللون يالو لنبي عليه الصلاة والسلام نقرواتهم أني أمة وسط ديها مالت على نبي عليه الصلاة والسلام يأتي بصلاة وزكاة وصدقة كأمثال الجبال قارا يميكا كل سرا سرتو يمتألم وقد شتم هذا وظلم هذا وضرب هذا وشتم هذا ይሄን ሰልቧል፣ ይሄን አዋርዷል፣ ይሄን እንደሙናፍሷል፣ ይሄን እንደዝብሏል። ለዚህኛውም ይሰጣል፣ ለዛኛውም ተቀንሶ ከሐሰነው አይኑ ያየ ማለት ነው እየተቀነሰ ይሰጥበታል። እልቅ ይላል። አልቆ ያ ሐሰናው ተሟጦ አልቆ እዳው ሳይከፈልለት ቀርቶ ለሌላ እዳ የሚከፍለው ካጣ የነዛ ወንጀል እየመጣ እሱ ላይ ይጣልበታል። ثم طرح في النار ከዛ ወደ ገሃነም ይወረወራል። በሰው ባጠፋው እሱ ገሃነም ይገባል። አድሎ ሰጥቶ ማለት ነው። ላኢላሃ ኢላላህ ላኢላሃ ኢላላህ። ድህነት ማለት የሚቆጭ ድህነት ማለት የሚያንገበግብ ድህነት ይሄ ነው። የማይገላገሉት ድህነት፣ የማያስተካክሉት ድህነት፣ አይቶ ማጣት ማለት ይሄ ነው። አዕዘነ አላህ ዐዘ ወጀል። አላህ ይጠብቀን። እንደዚህ አይነት አንዳንድ ጥያቄዎች ራሱ ተንኮል የሚያስተምሩ ይመስለኛል። ብዙዎችን እያስቀረኋቸው ነው። በጣም ብዙዎችን ማለት ነው። ራሱ እንደው ምንም ይሄ ወንጀል ትዝ ያላለው ሰው እኔ ጥያቄውን ሳነሳው ራሱ ትዝ የሚለው ብዙ ሰው አለ። እንደዚህ አድርጎ ለካ መገላገል አለ እንዴ ብለው መሐል ላይ እንዲገቡ። አንቺ ተመቀኘሽ ገላገልሻቸው አላገኘሽ ወይ ምቀኝነት ላ ሐውለ ወላ ቁወተ ኢላ ቢላህ። እንደው ራስሽ እንደው ቁጭ ብለሽ አስቢ። ይሄንን አሁን አንደኛ አፎ ታስቢ እምትቺ ከሆነ አፎ ታስቢ። ከጠየቅኳቸው መከራ ሊመጣ ይችላል ካልሽ ደግሞ ቱቢ ኢላላህ ይበቃሻል። استغفر لهم ለዚህ ነው ኢማም ኢብኑ ባዝ ይህን ጥያቄ ተጠይቀው ወአማ ተሐልሉን فلا يلزم للصعوبة አስቸጋሪ ከሆነ ሰውየውን ብነግረው
إني فعلت كذا سامحني يقرب لن يندي هاتفتشالو اندي بديهالو اندي بديهشالو اندي هادرجيش اني ነኝ እኮ ትዳራችሁን ያፈረስኩት ምን ብለሽ ብትገቢን አደጋ ከተፈጠረ اذا تيسر ولم تخشي شر ተንኮል ካልፈራሽ አደጋ ይደርስብኛል ካላሽ አድርገው አፎታ ጠይቂ اما اذا كنت تخشين شر يترتب على طلبك التحلل فتنه وعداوه وشحناء فيكفيك التوبه ይበቃሻል ተውባ ይበቃሻል እንደዛ ከሆነ ማለት ነው ተውበት አድርጊ እምትጪ ከሆነ استهلال አስተርጊ ህንግዜ ገንዘብ ምንም እለለበት እዳ መክፈል የማይቻልበት ዓለም ከመድረሳችን በፊት ህንግዜ አፎታ ጠይቂ ባረከላሁ ፊክ ይሄን ነው ማለት ህንግዜ አፎታ ጠይቂ ያንን ማትጪ ከሆነ ዱዓ አድርጊላቸው በኸይር ወቀይ ተውባ አድርጊ ጸጥ በቃ ተውባ አድርጊ ይበቃሻል ለምን የበለጠ ሌላ አደጋ